ሶልቭ ይለናል እዚህ ጋር if 5x plus 3y is equal to 3 find 30 to the power of x times 8 the power of y ይላል። ሶ የዚህ አይነት ኢኩዌሽኖችን ሶልቭ ስናደርግ እንዴት ነው የምንሰራቸው የሚለውን ነገር ላሳያችሁ። እዚህ ጋር ሶስት ህጎች አሉ። እነዚህን ማሰብ ይኖርብናል። እስኪ ዝም ብለን ከዚህ እንጀምርና ከዛ ወደ ህጎቹ እንመጣለን። ናው question is 5x plus 3y is equal to 3 ከሆነ 32 the power of x ሲባዛ 8 the power of y ስንት ይሆናል ነው ጥያቄው። ስለዚህ ጀመርኩኝ። አሁን እዚህ ጋር የምታዩት 32 the power of x 8 the power of y ስንል እነዚህ ፓወር ያላቸው ቁጥሮች ከታች ቤዛቸው ወይም ከታች ያሉትን ቁጥሮች ለማመሳሰል እሞክራለሁ። ምክንያቱም እዚህ ጋር እንደምታዩት እዚህ ጋር ያሉት ህጎችን ብታዩቸው a the power of m the power of n ማለት a ራሷን ቤዟን ወስጄ ከዛ ፓወሮቹን ማባዛት እችላለሁ ማለት ነው። m ታይምስ n ይሆናል። ሁለተኛው a the power of m ሲባዛ a the power of n እዚህ ጋር አሁንም ሁለት ተመሳሳይ ቤዞች አሉኝ። ስለዚህ አንዱን ወስድና ፓወሮቹን ቀጥታ ደምራቸዋለሁ ማለት ነው። ሶስተኛው a the power of m over a the power of n እንደዚህ ሆኖ ሲመጣ ደግሞ አሁንም ቤዞቹ አንድ አይነት ስለሆኑ አንዱን ቤዝ ወስድና ፓወሮቹን አቀናንሳለሁ። ያ ማለት ኤም ሲቀነስ ኤን አድርጌ በዚህ መልክ ኤም ሲቀነስ ኤን አድርጌ አስቀምጣለሁ። አሁን እዚህ ጋር 32 the power of x 8 the power of y ስንል እነዚህ ሁለቱ ተመሳሳይ አይደሉም። ስለዚህ ሁለቱን ለማመሳሰል እሞክራለሁ ማለት ነው። ያ ማለት 32 ማለት ምንድን ነው የሚሆነው? 2 ሲባዛ በ2 4 ይሆናል። ሲባዛ በ2 8 ይሆናል። ሲባዛ በ2 16 ይሆናል። ሲባዛ በ2 32 ይሆናል። 1 2 3 4 5 ስለዚህ 32 ማለት to the power of 5 ነው ማለት ነው። ከዛ 8 ማለትንም በተመሳሳይ ተነትነዋለሁ። 8 ማለት ደግሞ 2 ሲባዛ በ2 4 ሲባዛ በ2 8 ይሆናል። ያ ማለት ስንት ሶስቶች? ሶስት ሁለቶች አሉኝ ማለት ነው። ይሄ ማለት to the power of 3 አደርገዋለሁ ማለት ነው። አሁን ቱ ኤ ያልናቸው ጋር ልክ እንደነዚህ ተቀመጠልኝ። አሁን እዚህ ጋር አንድ አይነት ሆነ ቤዛቸው። ስለዚህ እነዚህ ሁለቱ ደግሞ 32 the power of x ሲባዛ 8 the power of y ነበር ያለኝ። አሁን ወደ ኢኩዌሽኑ ልመለስ እና እዚህ ጋር ለተካው 32 ቦታ ላይ to the power of 5 ነው። to the power of 5 ከዛ ኤክስ አለች ትቀመጣለች ማለት ነው። ሲባዛ አሁን በመቀጠል ምንድነው የማደርገው? አሁንም በተመሳሳይ 8ን እተካለሁ። to the power of 3 አደርገውና ከዛ y አለ። አሁን እዚህ ጋር ስታዩት 5 to the power of 5 the power of x በዚች አይነት ፎርም አልተቀመጠም። a the power of m the power of n ያልነው አይነት ነው። ስለዚህ ከታች ቤዙን ወስጄ ፓወሮቹን አባዛቸዋለሁ ማለት ነው። ይህም ማለት to the power of 5x ማለት 2 the power of 5x ሁለቱ ሲባዙ ማለት ነው 5 እና ኤክስን ከዛ to the power of በተመሳሳይ 3 times y 3y አገኛለሁ ማለት ነው። አሁን ደግሞ ሳይ አሁንም ቤዛቸው ተመሳሳይ ነው። አሁን ደግሞ ወደዚህኛው ህግ መጥቶልኛል ማለት ነው። a the power of m ሲባዛ a the power of n ማለት ጀስት ቤዙን ብቻ አንዱን ቁጥር ወስድና ፓወሮቹን እደምራቸዋለሁ። this means is equal to ካልኩኝ በኋላ ወይም እዚህ ጋር is equal to ካልኩኝ በኋላ to the power of 5x ሁለትን ወሰድኩ ከዛ ሁለትን ወሰድኩ ቤዟን አንዷን ከዛ ፓወሮቹን እደምራለሁ 5x ፕላስ 3y ሆነልኝ ማለት ነው። ከዚህ በኋላ 5x ፕላስ 3y ማለት ደግሞ ጥያቄ ላይ እንደምታዩት 5x ፕላስ 3y እኩል ይሆናል 3 ነው ተብያለሁ። ስለዚህ ቀጥታ በዚህ ቦታ ላይ 3ን መተካት እችላለሁ ማለት ነው። to the power of 3 ከዚህ በኋላ መልሴ 8 አገኘው ማለት ነው። ናው ልክ በዚህ ህግ መሰረት ሄዳችሁ አሁንም እስኪችኛዋን 3x minus 5y is equal to 2 ይላል። ከዛ find 8 the power of x over 32 the power of y ነው የሚለው። ሶ ከእናንተ የሚጠበቀው ምንድነው? እነዚህን አንድ አይነት ማድረግ ልክ አሁን የሄድናቸውን ሜተድ ተጠቅማችሁ ወይም አሁን የሰራነውን ተጠቅማችሁ ማለት ነው። ከፈለጋችሁ 32ን ዳይሬክትሊ to the power of 5 መጠቀም ትችላላችሁ። ለ32 ለ2 to the power of 3 መጠቀም ትችላላችሁ። ነገር ግን እነዚህኞቹ ደግሞ ልክ እዚህ ጋር ሲባዛ ነበር ያደረግነው። እዚህ ጋር ደግሞ ሲካፈል ነው ምልክቱ ያለው። ሶ ሲካፈል ለሚለው ምልክት ደግሞ ፊት የሚያደርገው የትኛው ሩል ነው ከዚህ ከሶስቱ የሚለውን ታዩታላችሁ። ለምሳሌ ሶስተኛው ነው ማለት ነው። ስለዚህ ቤዞቻቸውን ካመሳሰላችሁ በኋላ ፓወሮቹን ታቀናንሳላችሁ። ከዛ የተቀናነሱትን ፓወሮች ማለት ስንት ነው የሚለው እዚህ ጋር ጊቭናችሁ አለ። እሱን ተክታችሁ የሚመጣላችሁን ውጤት እስኪ
ኮሜንት ላይ አስቀምጡልኝ ማለት ነው። ቴንኪው በጣም አመሰግናለሁ።